ስለ ካንሰር ህመምና ህክምና ሰዎች ያላቸው የተሳሳተ አመለካከት ምንድነው? ሰላም እንዴት ናችሁ? እኔ ዶክተር ደሳለኝ ነኝ፣ የቀዶ ህክምና ስፔሻሊስት ሐኪም። ዛሬ የካንሰር ህመምና ህክምና ላይ ሰዎች ያላቸውን የተሳሳተ 3 አመለካከቶች እነግራችኋለሁ። ይሄንን ቪዲዮ እስከ መጨረሻ እንድትመለከቱ እንዲሁም ይሄንን አካውንት ሰብስክራይብ በማድረግ እንድትጀምሩ እጠይቃችኋለሁ። ወደ ቪዲዮ። የካንሰር ህክምና ላይ ሰዎች የተሳሳተ ያላቸው የመጀመሪያው አመለካከት ሰውነታችን ላይ የተፈጠረውን እብጠት ለምርመራ ተብሎ በመርፌ ወቅቶ ናሙና መውሰድ ያ ካንሰር እንዲሰራጭ ያደርጋል ብሎ ማሰብ ነው። ከአንድ እብጠት ላይ ናሙና መውሰድ በመርፌም ሊሆን ይችላል። ያንን ካንሰር ቶሎ ለማወቅ ህመሙን ቶሎ ለመረዳት እና ለማከም ይጠቅማል እንጂ ናሙና ስለተወሰደ ኤፍኤንሲ ስለተወሰደ በመርፌ ስለተወጋ ያ ካንሰር ይሰራጫል ማለት አይደለም። ይሄ የተሳሳተ አመለካከት ነው። እንደውም ያንን ምርመራ ቶሎ ማድረጉ ካንሰሩ ሳይባባስ እብጠቱ ሳይባባስ ሳይሰራጭ ናሙና ወስዶ ህክምና ማድረጉ ህመሙን ለመፈወስ እንዲድን ለማድረግ ይጠቅማል እንጂ እንዲባባስ ወይም ደግሞ እንዲሰራጭ አያደርግም ማለት ነው። ሁለተኛው ስለ ካንሰር የተሳሳተው አመለካከት ካንሰርን በባህላዊ መድኃኒቶች በባህላዊ እጽዋቶች እናድናለን ብሎ ማሰብ ነው። እስካሁን በተደረጉ ምርመራዎች በዓለም አቀፍም ሆነ በአገራችን በተደረጉ ጥናቶች ምርምሮች የካንሰርን ህመም በቅጠሎች በስራ ስር በሚቀቡ መድኃኒቶች በሚታሰር ቅጠል በሚቀባ ወይም ደግሞ በተለያዩ አይነት በተዘጋጁ ባህላዊ መድኃኒቶች የካንሰር ህመም ሊድን አይችልም። የተለያዩ የባህላዊ ህክምናዎችን ተራ በተራ መሞከር እላያችን ላይ መሞከር ያ ህመም እንዲባባስ ጊዜ እንዲወስድ እንዲሰራጭ ከዛ በኋላ ደግሞ ለህክምና እንዳይመች ያደርጋል እንጂ ህመሙን አያድነውም ማለት ነው። ይሄም አንዱ የተሳሳተ አመለካከት ነው። ሶስተኛው ስለ ካንሰር ህመምና ህክምና የተሳሳተው አመለካከት ካንሰር አንድን ሰው ከያዘ ከዛ ሰው ወደ ሌላ ሰው ይተላለፋል ብሎ ማሰብ ነው። እንደ ኤችአይቪ፣ እንደ ሄፓታይቲስ፣ እንደ ሳምባ ህመም የካንሰር ህመም አንድን ሰው ከያዘ በኋላ ወደ ሌላ ሰው የሚተላለፍ አይነት ህመም አይደለም። ካንሰር የራሱ የሆኑ መንስኤዎች ወይም ደግሞ የህመም መንስኤዎች አሉት። ነገር ግን አንድን ሰው ከያዘ በኋላ ወደ ሌላ ሰው ሊተላለፍ ሊሰራጭ አይችልም። ስለዚህ አንድ እኛ የምናውቀው ሰው በካንሰር ከተያዘ በኋላ ለዛ ሰው እንክብካቤ ማድረግ ማሳከም ያስፈልጋል። ምክንያቱም የካንሰር ህመም አብሮ በመብላት አብሮ በመሄድ አብሮ በመስራት አብሮ በመተኛት ሊተላለፍ ስለማይችል በካንሰር ለተያዘው ሰው እንክብካቤ ማድረግ ማሳከም ያስፈልጋል ማለት ነው።